በዛሬው ፕሮግራማችን የክርስቶስ ፍቅርን ስቅለቱንና ትንሣኤውን እናስባለን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። የጌታችን የኢየሱስ ፍቅር በዓለም ዙሪያ በሚገኙ በሚሊዮኖች በሚቆጠሩ አማኞች ልብ ውስጥ የሚያስተጋባ የክርስትና ዋና ጭብጥ ነው። ይህ መለኮታዊ ፍቅር ብዙውን ጊዜ ቅድመ ሁኔታ የሌለው መስዋዕት የሆነ እና ወሰን የሌለው ተብሎ የሚገለጽ የክርስትና እምነት የማዕዘን ድንጋይ ነው። የኢየሱስ ፍቅር የመስዋዕትነት ባህሪ ሕይወቱን ለሰው ልጆች አሳልፎ ለመስጠት ባለው ፍላጎት በትኩረት ይገለጻል። አዳምንና ሔዋንን ሰይጣን በኤደን ገነት አሳስቶ የእግዚአብሔርን ሕግ እንዲጥሱ አደረጋቸው። በዚህም ምክንያት በእግዚአብሔርና በሰው መካከል የጥል ግድግዳ ቆመ። አዳምና ሔዋን ባለመታዘዛቸው ምክንያት ሞት ወደ ዓለም መጣ። በሰውና በእግዚአብሔር መካከል እርቅ እንዲፈጠር ከሥላሴዎች አንዱ የሆነው ክርስቶስ ሰው ሆኖ ወደ ምድር መጣ። ጌታ የሆነ ተወልዶላችኋልና አትፍሩ። የተነሳ ከድንግል ስለተወለደው አዳኝ የምስራቹን ለማብሰር የመጀመሪያዎቹ ሆኑ። አቤቱ ጌታ ሆይ ዛሬ ባሪያህን እንደ ቃልህ በሰላም ታሰናብተዋለህ። ዓይኖቼ በእርግጥ ማዳንህን አይተዋል። ይህም ልጅ በእግዚአብሔር የተመረጠ ነው። እግዚአብሔር ይባርካቸው። ሲመለሱም እሱ ከነሱ ጋር መሰላቸው። ኢየሱስ ግን በኢየሩሳሌም ቀርቶ ነበር። እሱንም ለመፈለግ ወደ ከተማ ተመለሱ። በሦስተኛውም ቀን በቤተ መቅደስ በሊቃውንት መካከል ተቀምጦ ሲሰማቸውና ሲጠይቃቸው አገኙት። ይህንን ጥያቄ የሚጠይቅ እርሱ የማን ልጅ ነው? የኛ ልጅ ነው። አብሮን ያለ መስሎን ነበር። ከኛ ጋር አሁን ሊሄድ ነው። የሰሙት ሁሉ እጅግ ተደነቁ። ልጄ ሆይ ለምን እንዲህ ያደረግህ? አባትህና እኔ ተጨንቀን ስንፈልግህ ነበር። ስለምን ትፈልጉኛላችሁ? በአባቴ ቤት ኖር ዘንድ እንደሚገባኝ አታውቁምን? ከእነርሱም ጋር ወደ ናዝሬት ተመለሰ። ኢየሱስ በጥበብና በሞገስ በሰውና በእግዚአብሔር ፊት ያድግ ነበር። ያለ ደም ስርየት የለምና በጲላጦስ ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በገባለት ቃል ኪዳን መሰረት ትንቢቱ የሚፈጸም ዘንድ መከራን ተቀበለ፣ እስከ መስቀል ሞትም የታዘዘ ሆነ። በብሉይ ኪዳን የኃጢአት ስርየት ሊገኝ የሚቻለው የፍየሎችና የኮርማዎችን ደም በመስዋዕትነት በማቅረብ ነበር። ይሁን እንጂ እነዚህ መስዋዕቶች ፍጹም መስዋዕት ስላልነበሩ የሰው ልጅ ኃጢአት ሲሰራ መስዋዕቱን በተደጋጋሚ ማቅረብ ይጠይቅ ነበር። መስዋዕቱ ፍጹም ባለመሆኑም ከሥላሴዎች አንዱ ኢየሱስ ያለ ነቀፋ ራሱን የመስዋዕት በግ ሆኖ በመስቀል ደሙን አፈሰሰ። እናም ለሚቀበሉት ሁሉ በስሙ ለሚያምኑት ይቅር ባይነትና ዘላለማዊ መዳን ከነልጅነት ጸጋ እስከ ዘላለም ሰጥቶናል። ራሱን ዝቅ በማድረግም የሕይወት መስዋዕትነትን በመስጠት ወይም በመክፈል የተገለጸ አጋፔ የምንለውን ታላቅ ፍቅር በክርስቶስ ሆኖልናል። በአገልግሎቱ ሁሉ ኢየሱስ ገደብ የለሽ ርኅራኄውን አሳይቷል። የታመሙትን ፈውሷል። ልባቸው የተሰበረውን አጽናንቶና ለተገለሉ ሰዎች ተስፋ ሰጥቷል። ለምሳሌ ኢየሱስ በያዕቆብ የውሃ ጉድጓድ አጠገብ አረፍ ባለ ጊዜ ሳምራዊቷ ሴት ውሃ ለመቅዳት ወደ ጉድጓድ መጣች። ኢየሱስም እባክሽን የመጠጣውን ውሃ ስጭኝ አላት። እሷም እንዲህ አለችው፣ ለምንድን ነው የምታነጋግረኝ? እኔ ሳምራዊት ሴት ነኝ። አይሁዳውያን ደግሞ ከሳምራውያን ጋር አይነጋገሩም አለችው። ኢየሱስ ግን የሕይወት ውሃ እንደሚሰጣት ነገራት። እንደ ሳምራዊቷ ሴት የተናቁትን ሕዝብ ሊወግራቸው የሚፈልጋቸውን ሁሉ እያቀረበና እየተከላከለላቸው ለሁሉም ሰው ያለውን ጥልቅ ስሜትና ፍቅር አሳይቷል። ደዌያንን ፈውሷል። አንቺ ሴት ከያዘሽ ደዌ ተፈውሰሻል።
ገብቶላቸዋል። እምነትም አድነዋል። ማየት ቻል የሞቱትን አስነስቷል። አንቺ ልጅ ተነሽ። ሽባን ተርትሯል። አጋንንትን ከሰው ሕይወት ላይ አባሯል። እኒህንና ሌሎች ስፍር ቁጥር የሌላቸው ተአምራቶችን አድርጓል። ጌታ ሆይ እንደምናል። ጌታ ሆይ እባክህ ወደ ጥልቁ አትጣለን። ወደ አሳባዎቹ መንጋዎች ሄደን እንግባ። ከዚህ ሄደልን። ተስፋ የቆረጡትንም አጽናንቷል። በህብረተሰቡ የማይገባቸው ተብሎ ከሚታሰቡት ከቀራጮች አልራቀም። ይልቁንም ፍቅሩ ድንበር እንደሌለው በማሳየት አቅፏቸው አብሯቸው በማዕድ ተሰይሟል። በዕለተ ሆሳዕና ለዳዊት ልጅ በሕፃናት አንደበት ሳይቀር ሕዝቡ ሁሉ ሲጮሁ ጌታችን እየተመሰገነ ወደ ቤተ መቅደሱ መግባቱ እንዲሁም ኢየሱስ በሕዝቡ ዘንድ ተቀባይነት ማግኘቱ የካህናት አለቆችና ጸሐፎች ባዩ ጊዜ ደስ አላላቸው። ስለዚህም በሆሳዕና ማግስት ሰኞ ዕለት የአይሁድ ባለስልጣናት ጌታችንን ለመግደል የአድማ ስብሰባ አድርገው ሳይስማሙ ተለያዩ። በድጋሚ ማክሰኞ ዕለት ተሰባስበው አሁንም ሳይስማሙ ተለያዩ። ለሶስተኛ ጊዜ ሮብ ተሰባሰቡ። የካህናት አለቆችና ፈሪሳውያንም ጉባኤውን ሰብስበው እንዲህ አሏቸው፣ እነሆ ይህ ሰው ብዙ ታምራትን ያደርጋል፣ ምን እናድርግ? እንዲሁ ብንተወው ሁሉ ያምንበታል። የሮም ሰዎችም መጥተው ሀገራችንና ወገናችንን ይወስዱብናል። ሊቀ ካህናት ቀያፋም ሕዝቡ ሁሉ ከሚጠፋ አንድ ሰው ቢሞት ይሻላል አላቸው። በዚህ ዕለት ሁሉም አንድ ሆነው ይሙት በቃ የሚል ፍርድ በጌታችን ላይ ወስነው ስብሰባቸውን ደመደሙ። በዚህን ጊዜ ጌታችንን አሳልፎ የሚሰጣቸው ምስጢረኛ ቤተሰብ የሆናቸውን ይሁዳን በማግኘታቸው ደስ አላቸው። 30 ብርም ሊሰጡት ተስማሙ። እርሱም ደስ ብሎት አሳልፎ ሰጥቷቸዋል። ነገር ግን ምድር ተከፍታ ወጣዋለች። ኢየሱስ በጌቴሴማኒ ያሳለፈው ስቃይ ሙሉ ሰው መሆኑን የሚገልጥ ታላቅ ጊዜ ነው። የመስቀሉን ክብደትና የዓለምን ኃጢአት መሸከምን ያጎላል። ኢየሱስ ሲጸልይ አባቴ ቢቻልስ ይህን ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወደው ይሁን እንጂ እኔ እንደምወደው አይሆን አለ። ከባድ ጭንቀት ቢገጥመውም እንኳ ለአብ ፍቃድ መገዛቱን ያንጸባርቃል። እዚህ ላይ ልብ ልንል የሚገባው ኢየሱስ 100% ሰውና 100% እግዚአብሔር እንደነበር ማስታወስ ጠቃሚ ነው። ሰው ሆኖ ሲደክመው ይተኛል፣ ሲጠማው ይጠጣል፣ ሲራብ ይበላል፣ ሲቆረጥ ደም ይፈሰዋል። በጌቴሴማኒ ጌታችን ኢየሱስ በጠላቱ በይሁዳ የሚመራውን የካህናት አለቆች ፈሪሳውያንና ወታደሮችን ድምፅ ሲሰማ ለአብ ፈቃድ ሙሉ በሙሉ ተገዥ ሆኖ ተነሳ። ጌታችን ኢየሱስም የሚደርስበትን ሁሉ አውቆ ወደ እነርሱ ወደ ውጭ ወጣና ማንን ትሻላችሁ አላቸው። የናዝሬቱ ኢየሱስን ብለው መለሱለት። ጌታችን ኢየሱስም እኔ ነኝ አላቸው። እኔ ነኝ ባላቸው ጊዜ ወደ ኋላቸው ተመልሰው በምድር ላይ ወደቁ። በብሉይ ኪዳን ውስጥ እኔ ነኝ የሚል የማዕረግ ስም በዘጸአት 3:15 ላይ ልዩ ቦታ ተሰጥቶታል። ያለና የሚኖር እኔ ነኝ የሚለው መለኮታዊ ቃል ግርማው አስፈሪ ነበር። እኔን የምትሹ ከሆነ እነዚህን ተዋቸው ይሂዱ አላቸው። ወዳጆቹ ደቀ መዛሙርቱ ወደ ጨለማ ሸሹ።
ይሁዳ የሰው ልጅ በመሳም አሳልፈህ ትሰጣለህን? ጌታ ሆይ በሰይፍ እንምታቸውን? ለማው ስልጣን ጊዜ ነው። እሰረው። ጌታችን ኢየሱስም በሁሉም ተተወ። ወታደሮቹና ጠባቂዎቹ ጌታችን ኢየሱስን በጨለማ ውስጥ ወደ ኢየሩሳሌም ወሰዱት። ሳቁበት፣ ተሳለቁበት፣ በጥፊ ደጋግመው መቱት። ጌታችን ኢየሱስ ግን በፍጹም አልተዋጋም። ምንም እንኳን ሁሉንም ለማጥፋት መብረቅን ሊጠራ ወይም ከሰማይ የመላእክት ሰራዊትን አዞ በሙሉ ጠራርጎ ሊያጠፋቸው ቢችልም እያንዳንዱን ቡጢ፣ እያንዳንዱን ጥፊ እና የሐሰት ውንጀላ ብቻ ወሰደ። ይበቅ። ማን ነው የመታ? ተናገር። ቀጥሎ ማን ነው የሚመታ? አቁም አቁም ብያለሁ። ቶሎ ወደ ሸንጎ ይዛችሁ አምጡት። ቀጥል። ንገረን፣ አንተ መሲህ ነህን? በነግራችሁ እናንተ አታምኑኝም። ጥያቄም ብጠይቃችሁ ፈጽሞ አትመልሱልኝም። ታዲያ አንተ የእግዚአብሔር ልጅ ነህ? አንተ እንዳልከው ነው። እንዴት ለማለት ማን አልሰጠም? ጌታችን ኢየሱስ የሚፈለገውን ሁሉ ለማድረግ ፈቃደኛ ነበር። ጌታችን ከተያዘበት ሰዓት አንስቶ አይሁድ ከቀያፋ ወደ ሐና፣ ከሐና ወደ ቀያፋ ሲያመላልሱት አደሩ። ሲነጋ ከቀያፋ ወደ ጲላጦስ አደባባይ አስረው ወሰዱት። አይሁድ ይህን አጥፍቷል የሚሉት ነጥብ ሳይኖራቸው ነውና ጌታችንን ለፍርድ ያቀረቡት። ጲላጦስ እነርሱ ወደ ተሰባሰቡበት ቦታ ወጥቶ ይህን ሰው ወደ እኔ ያመጣችሁበት በደል ምንድነው ሲል በጠየቃቸው ጊዜ በቂ ምላሽ አላቀረቡም። ጲላጦስ መልሶ እኔ ምንም ጥፋት አላገኘሁበትም፣ እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት አላቸው። አይሁድም በኦሪትኛስ ማንን ልንገድል አልተፈቀደልንም በማለት ከሕዝቡ ጋር ሆነው ጌታችን እንዲሰቀል ጲላጦስን አስገደዱት። በችሎቱ መገባደጃ ላይ ጲላጦስ ኢየሱስን ነፃ ለማውጣት መንገድ ፈለገ። አገረ ገዢው አንድ እስረኛ ለሕዝቡ የማስለቀቅ ልማድ ነበረው። በመሆኑም ጲላጦስ የተሰበሰቡትን የአይሁድ መሪዎች ለማብረድና ኢየሱስን ነፃ ለማውጣት ሲል ከኢየሱስና በርናባ ከተባለ ወንጀለኛ አንዱን እንዲመርጡ ፈቀደላቸው። ሕዝቡ ኢየሱስን ከመምረጥ ይልቅ በርባንን ነፃ ለማውጣት መረጡ። ጲላጦስ ከሳምንት በፊት የኢየሩሳሌም ነዋሪዎች ኢየሱስን የዘንባባ ዝንጣፊዎች እያወዛወዙና ሆሳዕና እያሉ ወደ ከተማ ገብተው ስለነበር ጲላጦስ ሕዝቡ በሰጠው ምላሽ ግራ ተጋብቶና እንዴት ወንጀለኛ ነፃ ያወጣሉ በሚል ደንግጦ ነበር። እንግዲህ ኢየሱስን ምን ላድርግ ሲል ጠየቀ። ሕዝቡም ስቀለው ብለው ጮሁ። ኢየሱስን ከገረፈው በኋላ ለመስቀል ሞት አሳልፎ ሰጠው። ሕዝቡ ግን እንዲሰቀል በታላቅ ድምፅ በመጮህ አጽንተው ለመኑት። ጲላጦስም ለልመናቸው ሲል በሁከትና ሰውንም በመግደል በወህኒ ታስሮ የነበረውን አስፈታላቸው። ኢየሱስን ግን ለፍቃዳቸው አሳልፎ ሰጠው። ጲላጦስ ይሰቀል ዘንድ ሲፈርድበትም መስቀሉን ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው ቀራንዮ ወደሚባል ቦታ ወጣ። የሮማ ወታደሮችም የቀራንዮን ዳገት እየገረፉ ከወደ ጫፍ አደረሱት። ሁለቱንም እንጨት አመሳቅለው አይኖቹ እያዩ እጆቹንና እግሮቹን ቸነከሩት። በዕለተ ዓርብ ቀትር 6 ሰዓት ላይም ተሰቀለ።
ጌታችን የተሰቀለበት ሰዓት ፀሐይ በሰማይ መካከል በሆነ ጊዜ የጥላ መታየት በሚጠፋበት ወደ ሰው ተረከዝም በሚገባበት ጊዜ ነበር። ከ6 ሰዓት እስከ 9 ሰዓት ምድር ጨለመች። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ። ምክንያቱም የፈጣሪያቸውን እርቃን ይሸፍኑ ዘንድ ነበር። ስቅለቱ ጌታችን ኢየሱስ የዓለምን ኃጢአት በራሱ ላይ የወሰደበት ለሚያምኑ ሁሉ ቤዛነትንና እርቅን የሚሰጥበት የመጨረሻው የፍቅር ተግባር ሆኖ ይቆማል። ይህ ጥልቅ መስዋዕትነት የፍቅሩን ጥልቀትና ለሰው ልጅ ደህንነት ያለውን ቁርጠኝነት አጉልቶ ያሳያል። በዮሐንስ 15:13 ላይ ነፍሱን ስለ ወዳጆቹ ከመስጠት የሚበልጥ ፍቅር ለማንም የለውም ይላል። ጴጥሮስ ከአባቶቻችሁ ከወረሳችሁት ከንቱ ሕይወት ሊያድናችሁ ቤዛን እንደከፈለ ታውቃላችሁና የከፈለው ቤዛ ደግሞ ወርቅ ወይም ብር ብቻ አልነበረም፣ ኃጢአት የሌለበትና እድፍ የሌለበት የአምላክ በግ የሆነው የክርስቶስ ክቡር ደም ነበር። መዳናችን የሚገኘው በዋጋ ሊተመን በማይቻለው የክርስቶስ ደም እንጂ በምድራዊ ንብረቶች ወይም በውድ ነገሮች እንዳልሆነ ጎላ አድርጎ ይገልጻል። ጌታችን ኢየሱስ ኃጢአት የሌለበት የእግዚአብሔር በግ እንደመሆኑ መጠን ከወረስነው ከንቱ ሕይወት ነፃ ለማውጣት ደሙን የመጨረሻ መስዋዕት አድርጎ አቅርቦልናል። በደሙ አማካኝነት አዲስ ዓላማ፣ አዲስ ትርጉምና የዘላለም ሕይወት ተሰጥቶናል። በመስቀሉ ላይ የፈሰሰውን ደሙ በምድርም ሆነ በሰማይ ያለውን ሁሉ ከእርሱ ጋር ለማስታረቅ ወይም በሰው ልጆችና በእግዚአብሔር መካከል እርቅና ሰላም ለመፍጠር እንደሆነ ያስረዳል። የኢየሱስ ደም መፍሰሱ አምላክ ለሰው ልጆች አዳኝ እንደሚሰጥ የገባውን ቃል በመፈጸም አዲስ ኪዳን እንዲያደርግ አድርጎታል። በኢሳይያስ 53 እንደተጻፈው በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀም ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሽላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎች ጋርም መቃብሩን አደረጉ፣ በአፉም ተንኮል አልተገኘበትም ነበር ይላል። ሐዋርያው ጳውሎስ የክርስቶስን ሞት ትርጉም በሮሜ 5:8 ላይ አጽንኦት ሰጥቶታል። ነገር ግን እግዚአብሔር በዚህ ለኛ ያለውን ፍቅሩን ያረጋግጣል። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። ይህ የመለኮታዊ ፍቅርና የጸጋ ተግባር ለክርስትና የመዳን ትምህርትን መሰረት ያደረገ ነው። የክርስቶስ ለኃጢአታችን የከፈለው መስዋዕትነትን ማመንና መቀበል ብሎም መመስከር አሕዛብ ሆነ ምዕመናን ከእግዚአብሔር ጋር የሚታረቁበት መንገድ ሆኖ ይታያል። የጌታችን የኢየሱስ ትንሣኤም በተመሳሳይ ወሳኝ ነው። ከ3 ቀናት በኋላ እንደገና በመነሳትና በሰማይ ወደ አባቱ ቀኝ በማድረግ የሞትንና የመቃብርን ኃይል አሸንፏል። የመለኮታዊ ባህሪ እውነተኝነትና ለአማኞች የዘላለም ሕይወት ዋስትና ሆኖ ያገለግላል። ትንሣኤው በአራቱ ወንጌሎች የተመዘገበ ነው። ሐዋርያው ጳውሎስ ስለ ትንሣኤው አስፈላጊነት ተጨማሪ ማብራሪያ ሰጥቷል። ክርስቶስ ካልተነሳ እምነታችሁ ከንቱ ነው፣ አሁንም በኃጢአታችሁ ውስጥ ነበራችሁ። በመሆኑም ትንሣኤ የክርስትና እምነት የማዕዘን ድንጋይ ሆኖ ይታያል። ይህም አማኙ ወደፊት ትንሣኤ እንደሚያገኝና የዘላለም ሕይወት እንደሚያገኝ ማረጋገጫ ይሰጣል። ሕያውን ከሙታን መካከል ለምን ትፈልጋላችሁ? በዚህ የለም፣ ተነስቷል። በገሊላ ሳለ የሰው ልጅ አልፎ በኃጢአተኞች ዘንድ ይሰጣል፣ ይሰቀላልም፣ በሦስተኛውም ቀን ከሞት ይነሳል ብሎ የነገራችሁን አስታውሱ። በተጨማሪም የክርስቶስ ሞትና ትንሣኤ ያለው ኃይል መንፈሳዊ ኃይላትን እስከ መሸነፍ ያደረሰ ነው። ቆላስይስ 2:15 አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው በማለት ያውጃል። ይህ ድል ምዕመናንን ከኃጢአትና ከሞት ባርነት ነፃ በማውጣት በክፋት ኃይላት ላይ የተገኘ ታላቅ ድል ተደርጎ ይታያል። እነዚህ ኃይሎች ብዙውን ጊዜ የሰው ልጅ የሚቆጣጠሩና የሚጨቁኑ የጨለማ ኃይሎችና ስልጣናት ናቸው። ኢየሱስ የጦር መሳሪያዎቻቸውን በማስወገድ በሕይወታችን ላይ የነበራቸውን ስልጣንና አገዛዝ ሽሯል። ይህ ድርጊት የተከናወነው በሚስጥር ሳይሆን በሕዝብ ፊት በአደባባይ ነበር። ብዙውን ጊዜ እንደ ሽንፈት ተደርጎ የሚታየው ወይም የኀፍረት ምልክት ተደርጎ የሚሳለው የኢየሱስ ስቅለት
ወይም መስቀሉ ኢየሱስ በኃጢአትና በሞት ላይ ያለውን ድል የሚያሳይበት መድረክ ሆነ። በእርሱ መስዋዕትነት ከነዚህ ኃይሎች የበላይነት ነፃ እንደወጣን በእርሱ አዲስ ማንነትና ሕይወት እንደሰጠን ያሳያል። እርሱ ከመሞቱና ከመነሳቱ በፊት የክፋት ኃይሎች የሰው ልጆችን በሶስት ነገሮች ማለትም በኃጢአት፣ በፍርሃትና በሞት ተቆጣጥረው ነበር። ይሁን እንጂ ኢየሱስ በመስቀል በኩል በእነዚህ ኃይሎች ላይ ወሳኝ ጥቃት አደረሰባቸው። በሕይወታችን ላይ ያላቸውን ቁጥጥር በማቋረጥ ያለመኮነን የምንኖርበትን መንገድ ሰጠን። ኢየሱስ በመስቀል ላይ እነርሱን ድል በማድረግ ለመዳን መንገድ ከመጥረጉም በላይ ምንም አይነት ኃይል ሊቋቋመው እንደማይችል አሳይቷል። እስከ ዘላለም የሚያስተጋባ ድል አቀዳጀን። ጳውሎስ ይህ በአደባባይ የሚታሰብ ትዕይንት መሆኑን ጎላ አድርጎ ገልጾታል። በዝምታ አልተከናወነም። በኃጢአት ላይ ድል በመቀዳጀቱ ምክንያት ሰይጣን ማንንም በግድ ጎትቶ ኃጢአት ሊያሰራ አይችልም። ሰይጣን እንደታሰረ ውሻ ነው። የታሰረ ውሻ እንደሚጮህና እንደሚረብሽ ሁሉ ሰይጣንም መሳሪያው ጩኸት፣ ማስፈራራትና ማታለል ብቻ እንዲሆን አድርጎታል። የጌታችን የኢየሱስ ፍቅር የመጽናናት ምንጭ ብቻ ሳይሆን የመለወጥ ኃይልም ነው። በአንድ ወቅት ክርስቲያኖችን ያሳድድ የነበረው ሐዋርያው ጳውሎስ ወደ ደማስቆ በሚወስደው መንገድ ላይ ካጋጠመው ለውጥ በኋላ የኢየሱስን ፍቅር ከልብ ከሚሟገቱ አንዱ ሆኗል። ይህ ኃይለኛ ፍቅር ሰዎችን ወደ እግዚአብሔርና እርስ በርስ እንዲቀራረቡ በማድረግ መለወጥ ይቀጥላል። የተጠራ ነው በዓለም ውስጥ የፍቅሩ ነጸብራቅ እንድንሆን ነው። ይህ የፍቅር ጥሪ በዮሐንስ 13:34 ላይ በጌታችን ኢየሱስ ትእዛዝ በሚያምር ሁኔታ ተቀርጿል። አዲስ ትእዛዝ ሰጣችኋለሁ፣ እርስ በርሳችሁ ተዋደዱ። እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ። የኢየሱስን ምሳሌ በመከተል ክርስቲያኖች ብዙ ጊዜ ፍቅር በማጣት ሕመምና በመለያየት በተሞላው ዓለም ውስጥ የፍቅሩ ምልክቶች ሊሆኑ ይችላሉ። ጌታችን ኢየሱስ ከሰዎች ጋር በነበረው ግንኙነት ትሑት መሆኑን አሳይቷል። እንዲያውም ወደ ምድር የመጣው እንዲገለገል ሳይሆን ሌሎችን ለማገልገል መሆኑን በግልጽ ተናግሯል። ጌታችን ኢየሱስ የሐዋርያቱን እግር በማጠብ ስለ ትህትና አስተምሯቸዋል። ፊልጵስዩስ 2:5-11 ጌታችን ኢየሱስ ያሳየውን ትህትና ይነግረናል። ኢየሱስ አምላክ ቢሆንም ለኛ ካለው ፍቅር የተነሳ ሰው ሆኖ ወደ ምድር ለመምጣት መርጧል። ማርያም ሆይ አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እንዲያውም ኢየሱስ ለኃጢአታችን በመስቀል ላይ አሳፋሪና አሳዛኝ ሞት እስከ መሞት ድረስ ለእግዚአብሔር አብ መታዘዝን መርጧል። ጌታችን ኢየሱስ ፍጹም የትህትና ምሳሌ ነው። እናም የእርሱን ምሳሌ እንድንከተል ተጠርተናል። ሲጠቃለል የክርስቶስ ሞትና ትንሣኤ ኃይል ለክርስትና እምነት ማዕከል ነው። አማኞች በወንጌል የመለወጥ ኃይል ላይ የተመሰረተ የእምነት የተስፋና የፍቅር ሕይወት ሰጥቷቸዋል። የጌታችን የኢየሱስ ፍቅር ሙሉ በሙሉ መቀበልና መኖር ማለት በሕይወታችን ውስጥ ትልቅ ለውጥ ማምጣት ነው። የአጽናፈ ዓለሙን ፈጣሪ እንደወደደን ስናውቅ የዓላማ ስሜትን ይሰጠናል። ይህ መስዋዕትነት ፍቅር ወደ አዲስ የአኗኗር ዘይቤ ይጠራናል። የራሳችንን ሕይወት እንድንሰጥ ይጋብዘናል። የግድ በስጋዊ ሞት አይደለም፣ ነገር ግን የጌታችን ኢየሱስ መንገድ ወደ ተትረፈረፈ ሕይወት እንደሚመራ በማመን የራስ ወዳድነት ፍላጎታችንን አሳልፈን በመስጠት ነው። ሁላችንም ይህን ፍቅር ለመቀበል ብቻ ሳይሆን በዙሪያችን ካለው ዓለም ጋር ለመካፈል ስንነሳ፣ ይህን ስናደርግ ሌሎች በክርስቶስ ፍቅር የመኖር ውበት እንዲያዩ የሰላም የደስታና የተስፋ መንገዶች እንሆናለን። ጽሑፌን የማጠቃልለው በኤፌሶን መልእክት ነው። ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቀቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን፣ አሜን።